Thank you so much. ይቅር አጠይቁኝ። ምንም አሁን አመት ከአራት ወር ምናምን የምትጠይቁኝ ጥያቄ የለም። Let's go ማሪ አብዱል ከሪም Thank you ወንድሜ big love and big respect Thank you አብዱል ከሪም አብዱል ከሪም በጣም አመሰግናለሁ ወንድሜ Thank you so ኢትዮጵያዬ Thank you so much ኢትዮጵያ Thank you so much ኢትዮጵያዬ ደገመው ኢትዮጵያዬ Thank you so ኧረ በየብት Thank you so much. Thank you so. Are Ethiopia. Ethiopia Thank you so much. Ethiopia. Thank you so much, my brother. በጣም ነው የማመሰግነው። Big love and big Ethiopia. In the house. Yes, sir. Ethiopia. Abdul Karim. Thank you so much, Ethiopia. Abdul Karim. Thank you so much. Guys, በጣም ነው የማመሰግነው። ኧረ የኔ አባት የህይወት ውጣ ውረድ ነው ያሳለፍኩት። ያንን ደግሞ በመጽሐፍ መልክ ጽፌዋለሁ። በቅርብ ለህትመት ይበቃና ወደ እናንተ ወደ ቤተሰቦች ይደርሳል ብዬ ተስፋ አደርጋለሁ። ብዙ ነገር ትማሩበታላችሁ፣ ብዙ ነገር ታውቁበታላችሁ። በወጣትነት በስሜታዊነት እና በአንዳንድ ሁኔታዎች ሊፈጠር የሚችሉ ችግሮችን እንዴት ማለፍ እንዳለባችሁ ብዙ ነገር ያስተምራችኋል ብዬ አስባለሁ። እንግዲህ ያው ብዙ ሰው ስለኔ ታሪክ እንደሚያውቀው አንዳንድ ጊዜ የተዛባ ታሪክ የሚቀርባው ግን እውነተኛው ትክክለኛው ነገር መጽሐፍ ላይ ታገኙታላችሁ። በቅርብ ቀን መጽሐፍ ይወጣል። እሺ ኢንተርቪወር ጆን ዳንኤል ይቀጥላል። እሺ አጎቴ ታየር እሺ ከመጽሐፉ ላይ ለቤተሰቦቻችን አጠር ያለች ከመጽሐፉ ላይ ካሉ ስቶሪዎች አጠር ያለች ያስተምራቸዋል በምታስበውን እና ደግሞ መጽሐፉን እንዲጠብቁት ደግሞ አሪፍ ፓርት መርጠ ከመጽሐፉ ላይ ሙሉ አሪፍ ነው። ባይደዌ መጽሐፉን ከጀመራችሁት ማለት ምሳ ራሱ አበሉም ጨርሱታላችሁ ጀመራችሁ እና አሪፍ አንድ ታሪክ ንገራቸው እስካደረሰበት ጉዳት ድረስ አንድ አጠር ያለች ለቤተሰቦቻችን ንገራቸው። አመሰግናለሁ የተከበሩ ጋዜጠኛ። እኔ እንኳን መናገር የምፈልገው ምናልባት ስላሳለፍኩት ውጣ ውረድ ወይ ስላሳለፍኩት ታሪክ ሳይሆን እግዚአብሔር እንዴት መሐሪ እንደሆነ እና እንዴት ምን ያህል ከሞት ማውጣት እንደሚችል ነው መግለጽ የምፈልገው። ምክንያቱም እኔ በሰባት ጥይት ተመትቼ ኦልሬዲ ሞቷል ተብሎ ሬሳ ክፍል እግዚአብሔር በእንደዚህ አይነት ፈተና ውስጥ ያሳለፈ በረከት በጣም ትልቅ ስለሆነ ትልቅ በሆነ ፈተና ውስጥ ማለፍ አለብን እና እግዚአብሔር ለሌላ ትልቅ ነገር ሊያስተምር በዚህ ውስጥ እንዳሳለፈ አምናለሁ። ካሁን በኋላ የቀረው ዘመንን እግዚአብሔር በማስተዋል የምትመራበት ያደርግልን። አሜን። እግዚአብሔር መልካም የሆነውን ብቻ በህይወት ያደርግ። አሜን። እግዚአብሔር thank you we love you እግዚአብሔር የእውነት ሁሉም ነገር ለበጎ ነው የሚለውን ቃል ሁላችንም እንሰማ ነበር። ባንተ ግን ከቃል ባለፈ የእውነት በተግባር ሁሉም ነገር ለበጎ እንደሆነ አይተናል። እና ደግሞ አንዳንዴ ምን አለ መሰለህ እግዚአብሔር
በረከት በጣም ትልቅ ሲሆን ፈተና በጣም ትልቅ ይሆናል ይባላል እና በፈተናው ብዛት ልክ በረከት በዛ ልክ ትልቅ ይሆናልና እግዚአብሔር መልካም ነው። ገርማው ተላፎላ ነባዲ አላቋረጥ ጀምሬ አላቋረጥ ጀምሬ ሰላይ ዳማስተይ ዚአኒ ሊከተል እንደሚችልና በህይወታችን ውስጥ